ሰላም ሰላም ውድ ሀበሻ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ ደግሞ ቆንጆና አጠር አጠር ያሉ ሁልጊዜ ልንጠቀማቸው የምንችላቸውን የእንግሊዝኛ ንግግሮች ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን ሳሰለችሁ እስከ መጨረሻው ማየትና መከታተል ይኖርባችኋል ማለት ነው። እንዲሁም ኦንላይን ለማለት የምትፈልጉ ቤተሰቦቼ ባዮ ላይ ወይም ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት በመደወል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ደውላችሁ መማር ትችላላችሁ ማለት ነው። ወደ ትምህርት እሺ ውድ ቤተሰቦች በዛሬው ትምህርታችን ወይ ቪዲዮአችን ደግሞ ከባለፈው የሚቀጥለውን ትምህርት ይዤላችሁ መጥቻለሁ። የቀን 20ኛ ትምህርታችንን ይዤላችሁ መጥቻለሁ ማለት ነው። እንዴት በቀላል መንገድ የእንግሊዝኛ ችሎታችንን ማሻሻል ማዳበር እንችላለን የሚለውን ትምህርት ከጀመርን ዛሬ 20ኛ ቀን ደርሰናል ማለት ነው። ስለዚህ እናንተም የምንለቃቸው ቪዲዮዎች ሳትሰለቹ ማየትና መከታተል ይኖርባችኋል ማለት ነው። በቀላሉ የእንግሊዝኛ ችሎታችንን ማዳበር እንችላለን ማለት ነው። ስለዚህ እንደነገርኳችሁ ዛሬ 20ኛ ቀናችን ላይ ደርሰናል። እንዴት በቀላል መንገድ ከሰዎች ጋር ኮሙኒኬት ማድረግ እንደምንችል የምናይበትን ትምህርት ነው ይዤላችሁ መጣሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። ቀጥታ ወደ ትምህርቱ እንሂድ። ምን ይላል? መጀመሪያ እንዴት እናምነው፣ ከዛ ትርጉሙ ምን ማለት ነው የሚለውን እያንዳንዱ እናያለን ማለት ነው። በድጋሚ ቪዲዮውን እስከ መጨረሻ ማየት እንዳትረሱ። ምን ይላል እዚህ ጋር? ሲን እንደምን ማንበብ ነው? ሲና ኤ በአንድ ላይ ካ ብለን ማንበብ፣ ካ ኤንን ን፣ ካን ከዛስ ዋይ ኦዩን ዩ ብለን ማንበብ ዩ። ከዛስ ዲን እንደ ድ፣ አር አይን እንደ ራይ፣ ቢኢን እንደ ብ ማንበብ ድራይቭ። ካን ዩ ድራይቭ ምን ማለት ነው? መንዳት ትችላለህ ወይም መንዳት ትችያለሽ ስንል ምን እንላለን? ካን ዩ ድራይቭ እንላለን ማለት ነው። እንግዲህ ካን ማለት ምንድነው? መቻል ማለት ነው። ዩ ማለት ደግሞ አንተ ወይም አንቺ። ድራይቭ ማለት ደግሞ ምንድነው? ድራይቭ ስንል መንዳት ማሽከርከር ማለት ነው። ስለዚህ ካን ዩ ድራይቭ ስንል መኪና መንዳት ትችላለህ ወይም ትችያለሽ እያለን ነው ማለት ነው። ከዛ አዎ ከሆነ አይደለም ከሆነ ኤንኦን እንደ ነው ማንበብ፣ አይን እንደ አይ፣ ሲኤን እንደ ኬ፣ ኢንን እንደ ን፣ ቲን እንደ ት። ኬንት እና ኬንት ምን ማለት ነው? አልችልም ብለን መለስን ማለት ነው። እንግዲህ ካን ማለት መቻል ነው ብያቸዋለሁ። ኬንት ከሆነ እዚህ ጋር ካንት ከሆነ ምንድነው? አልችልም እያለን ነው ማለት ነው። እቺ ኖት ማለት ነች። ከኮማ በኋላ ቲ ካለች አፍራሽ ነች፣ ልክ እንደ ኖት ወይም ካን ኖት ማለት ትችላላችሁ ማለት ነው። ባጭሩ ነው ኬንት ብለን የጻፍነው ማለት ነው። ስለዚህ ኖ ማለት አይደለም አይ እያለን ነው። አይ ኬንት ካለ አልችልም እያለን ነው። እንግዲህ እዚህ ጋር የምታዩቸው በካን መቻልና ለመቻላችን ለመግለጽ የምንጠቀማቸው የእንግሊዝኛ ንግግሮች ናቸው ማለት ነው። እዚህ ጋር የምታዩቸው በካን ናቸው አረፍተ ነገሮቹ የተሰሩ ማለት ነው። ስለዚህ መቻልና ለመቻላችን ስንገልጽ ካንን ተጠቅመን መግለጽ እንችላለን ማለት ነው። ስለዚህ ወደዚህኛው እንሄድ። አሁንም ሲን እንደ ካ ማንበብ፣ ሲኤን እንደ ካ፣ አይንን እንደ ን፣ ካን ዋይ ኦ ዩን ዩ ብለን ማንበብ ዩ፣ ኤስን እንደ ስ፣ ዳብሊው አይን እንደ ዊ፣ ኤምን እንደ ም፣ ስዊም። ካን ዩ ስዊም ምን ማለት ነው? መዋኘት ትችላለህ ወይም መዋኘት ትችያለሽ ስንል ምን እንላለን? ካን ዩ ስዊም እንላለን። እንግዲህ ካን እንደነገርኳችሁ መቻል ብያችኋለሁ። ዩ ማለት ደግሞ አንተ ወይም አንቺ ማለት ነው። ስዊም ማለት ደግሞ ምንድነው? መዋኘት ማለት ነው። ስለዚህ ካን ዩ ስዊም ስንል መዋኘት ትችላለህ ወይም ትችያለሽ እያልን ነው ማለት ነው። ከዛ መልስ አዎ ከሆነ የስ ዋይ ኢን የ፣ ኤስን ስ፣ የስ አልን። ከዛስ አይን እንደ አይ፣ ሲኤን እንደ ካ፣ አይንን እንደ ን፣ ካን የስ አይ ካን አዎ እችላለሁ ብለን መለስን። ምንችል ከሆነ ማለት ማንችል ከሆነ ደግሞ ኖ አይ ኬንት ማለት እንችላለን። እዚህ ጋር ኖትን መጨመር ልክ እንደዚህ እዚህ ጋር እንደጻፍነው ማለት ነው። ስለዚህ የምትችሉ ከሆነ ግን የስ አይ ካን ብላችሁ መግለጽ ትችላላችሁ ለማንኛውም ነገር ማለት ነው። ከዛስ አሁንም ሲኤን እንደምን ማንበብ እንደ ካ፣ ኤንን ን፣ ካን ዋይ ኦ ዩን ዩ ብለን ማንበብ። ከዛ ሲና ኦ በአንድ ድምፅ ሁለቱም ኦ በኡ ሚል ድምፅ አላቸው ማለት ነው። ከሲ ጋር ኩ ብለን ማንበብ ኩ፣ ኬን ክ ብለን ማንበብ ኩክ፣ ካን ዩ ኩክ ምን ማለት ነው? ማብሰል ትችላለህ ወይም ማብሰል ትችላለሽ ስንል ካን ዩ ኩክ እንላለን ማለት ነው። ካን ማለት ምንድነው? መቻል ማለት ነው እንደነገርኳችሁ። ዩ አንተ ወይም አንቺ፣ ኩክ ማለት ደግሞ ማብሰል ማለት ነው። ምግብ ማብሰል ማለት ነው። ስለዚህ ካን ዩ ኩክ ምግብ ማብሰል ትችላለህ ወይም ማብሰል ትችያለሽ ማለት ትችላላችሁ ማለት ነው። ከዛ አዎ ከሆነ ዋይ ኢን የ ብለን ማንበብ፣ ኤስን ስ የስ፣ አይን እንደ አይ፣ ሲኤን እንደ ካ፣ ኤንን እንደ ን፣ ካን ከዛስ ሲኦን እንደምን የምታነቡት እንደ ኩ፣ አሁንም ኬን እንደ ክ ማንበብ ኩክ። የስ አይ ካን ኩክ ምን ማለት ነው? አዎ ማብሰል እችላለሁ
ወይም አዎ አበስላለሁ ብለን መለስን ማለት ነው። እንደነገርኳችሁ የስ አዎ ማለት ነው። አይ ካን ስንል እችላለሁ። ኩክ ማለት ደግሞ ምንድነው ብያችኋለሁ? ማብሰል ማለት ነው። ስለዚህ የስ አይ ካን ኩክ አዎ ማብሰል እችላለሁ ብለን መመለስ እንችላለን ማለት ነው። ከዛ ሲኤን እዚህ ጋር እንደማንበብ እንደ ካ ማንበብ፣ ኤንን እንደ ን ካን፣ ዋይ ኦዩን ዩ ብለን ማንበብ፣ ኤስ አይን ሲ፣ ኤንን ን፣ ጂን እንደ ግ ሲንግ። ካን ዩ ሲንግ፣ ካን ዩ ሲንግ ምን ማለት ነው? መዘመር ትችላለህ ወይም መዘመር ትችላለህ ስንል እንላለን ካን ዩ ሲንግ እንላለን ማለት ነው። እንግዲህ ካን ማለት መቻል ነው ብያችኋለሁ። ሲዩ ዩ አንተ ወይም አንቺ፣ ሲንግ ማለት መዘመር ማለት ነው። ስለዚህ ካን ዩ ሲንግ መዘመር ትችላለህ ትችላለሽ እያልን ነው ማለት ነው። ከዛ አዎ ከሆነ የስ አይ ካን ሲንግ፣ የስ አይ ካን ሲንግ አዎ እችላለሁ፣ አዎ መዘመር እችላለሁ ብለን መለስን ማለት ነው። ያ እዚህ ጋር ምንድነው ያየነው? በካን አረፍተ ነገሮች እንዴት ኮሙኒኬት እንደምናደርግ ከሰዎች ጋር እንዴት መግባባት እንደምንችል በካን ከተጠየቅን በካን መመለስ አለብን ማለት ነው። ወይም በካን መመለስ እንችላለን። ለምሳሌ ካን ዩ ድራይቭ አይደል? ከዛ አዎ ከሆነ የስ አይ ካን ድራይቭ ማለት እንችላለን። እዚህ ጋር ግን አልችልም ስላለ ኖ አይ ካንት አለን ማለት ነው። ስለዚህ በቀላሉ ካንን ተጠቅማችሁ ከሰዎች ጋር ኮሙኒኬት ማድረግ ትችላላችሁ ማለት ነው። አሁን ወደ ቀጣዩ እንሂድ። ምን ይላል? ደብሊው ኤች ኤን እንደ ዋ ማንበብ፣ ቲን እንደ ት፣ ዋት፣ ጂኦን ዱ ብለን ማንበብ፣ ዋይ ኦዩን ዩ ብለን ማንበብ። ከዛስ ኢን እንደ ኢ ማንበብ። ሁለት አናባቢዎች በአንድ ላይ ከመጡባችሁ እንዴት ነው የምታደርጉት? ኢን አንብባችሁ ቀጥሎ ያለችውን አናባቢ አታነቡም። እዚህ ጋር ኢን አንብባችሁ ቀጥሎ ያለችውን ኤን እንደማታነቧት መያዝ ነው። ስለዚህ ኢት ብላችሁ ማንበብ። ዋት ዱ ዩ ኢት ምን ማለት ነው? ምን ትበላለህ ወይም ምን ትበያለሽ አለን የሆነ ሰው። ዋት ማለት ምን፣ ዱ ዩ ስንል አንተ ወይም አንቺ፣ ኢት ማለት መብላት። ስለዚህ ዋት ዱ ዩ ኢት ስንል ምን ማለታችን ነው? ምን ትበላለህ እያለን ነው። ከዛስ መልሳችን አይን እንደ አይ ማንበብ፣ ኢን እንደ ኢ፣ አሁንም ኤን አናነባትም፣ ቲን እንደ ት፣ ኢት አይ ኤት። ከዛስ አይኤንን እ ብለን ማንበብ፣ ኤ፣ ጂኤን እንደ ጃ እንደ ጀ፣ አርኤን እንደ ራ፣ እንጀራ አይ ኢት እንጀራ ምን ማለት ነው? እንጀራ እበላለሁ ብለን መለስ። የትኛው መልስ ማለት ነው? ኢት ማለት መብላት ነው። እንጀራ አይ ኢት እንጀራ እበላለሁ ብለን መለስንለት። ከዛስ አይኤስን ኢዝ ብለን ማንበብ፣ አይቲን ኢት ብለን ማንበብ፣ ኢዝ አለን። ከዛስ አርኤን እንደ ሪ፣ ኤን አይን እንደ ኒ፣ ጂን እንደ ን፣ ጂን እንደ ግ፣ ሬኒንግ ኢዝ ኢት ሬኒንግ ምን ማለት ነው? ዝናብ እየዘነበ ነው ስንል ኢዝ ኢት ሬኒንግ። ያ ኢዝ ኢት ስንል እንደዚህ ነው እያለን እየጠየቅን ነው። ኢዝ መጀመሪያ ከመጣች ከኢት በፊት ምንድነው ማለት ነው? ጥያቄ ነው ማለት። ኢዝ ኢት ነው እያለን ነው። ኢዝ ኢት ስንል ነው እያለን። ሬን ማለት ዝናብ ማለት ነው። አይኤንጂ ሲጨመርበት እዚህ ጋር ሬን የሚለው እስከ ኤን ያለው ምንድነው? ሬን ማለት ዝናብ ነው። አይኤንጂ ደግሞ ኦልሬዲ አይኤንጂ ከተጨመረበት አሁን ላይ እየተከናወነ ያለ ነገር ነው የሚገልጽልን ማለት ነው። ስለዚህ አሁን ይቀጥላል። ኮንቲኒስ የሚቀጥልና አሁን ላይ ያለ ነገር ሲሆን አይኤንጂ ይጨመራል። ስለዚህ እዚህ ጋር ሬን የሚለው ዝናብ ነው። ሬኒንግ ከሆነ ደግሞ ኦልሬዲ ዝናቡ እየዘነበ እንደሆነ ይገልጻል ማለት ነው። ኢዝ ኢት ሬኒንግ ስትሉ ምን ማለታችሁ ነው? ዝናብ እየዘነበ ነው እያላችሁ ነው። ከዛስ መልስ አዎ ከሆነ ዋይን የኤስን ስ የስ፣ አይቲን ኤት፣ አይኤስን ኢዝ ኢት ኢዝ። ከዛስ አርኤን እንደ ሬ፣ ኤንን እንደ ን፣ አይኤንጂን እንደ ግ ማንበብ ነው። ስለዚህ ሬኒንግ የስ ኢት ኢዝ ሬኒንግ ምን ማለት ነው? አዎ እየዘነበ ነው ብለን መለስን ማለት ነው። እዚህ ጋር አያችኋ ኢዝ ኢት ስትሉ ጥያቄ ነው። እንደዚህ ነው ብላችሁ ጠይቁ ማለት ነው። ኢዝ ከቅድማ ከመጣች። እዚህ ጋር ግን አያችሁ ኢት ነው። ኢት ናት በፊት ያለችው ማለት ነው። ስለዚህ ይሄ ደግሞ እንደዚህ ነው ብለን እየተናገረን ነው እንጂ ጥያቄ አይደለም። ዝናብ ነው ስንል አሁን ነው የሚለው ነው የሚይዝልን ማለት ነው። እዚህ ጋር ግን እንደዚህ ነው ብለን ነው ኢዝ ኢት ስንል ለዛ ነው በፊት የሆነችው ማለት ነው። ኦኬ ወደዚህኛው እንሂድ። ሲኤን አሁንም እንደ ካ ማንበብ፣ ኤንን እንደ ን፣ ካን፣ አይን እንደ አይ፣ ኤስ አይ እንደ ሲ፣ ቲን እንደ ት፣ ሲት፣ ኤች ኢን ሂ፣ አር ኢን ር፣ ሂር፣ ካን አይ ሲት ሂር ምን ማለት ነው? እዚህ መቀመጥ እችላለሁ ወይም እዚህ ልቀመጥ ስንል ካን አይ ሲት ሂር እንላለን። ካን ማለት ምንድነው ብያችኋለሁ? መቻል ነው ብያችኋለሁ። አይ ማለት ምንድነው? እኔ፣ ሲት ማለት መቀመጥ፣ ሂር ማለት ደግሞ ከዚህ ማለት ነው። ስለዚህ ካን አይ ሲት ሂር ስንል ማለታችን ነው
እዚህ መቀመጥ እችላለሁ ወይም እዚህ ልቀመጥ እያልን ነው ማለት ነው። ከዛ አዎ ከሆነ ዋኢን የ ብለን ማንበብ፣ ኤስን ስ የስ፣ ዋይ ኦዩን ዩ ብለን ማንበብ፣ ሲኤን እንደ ካ፣ ኤንን እንደ ን ካን፣ የስ ዩ ካን፣ የስ ዩ ካን፣ አዎ ትችላለህ፣ አዎ ትችላለህ ብለን መለስን። የስ ማለት አዎ ማለት ነው። ዩ ማለት ደግሞ አንተ ወይም አንቺ፣ ካን ማለት ደግሞ ምንድነው መቻል። ስለዚህ የስ ዩ ካን አንተ ትችላለህ፣ ትችያለሽ እያልን ነው ማለት ነው። ይሄኛውስ አሁንም ዳብሊው ኤች ኤን እንደ ዋ ማንበብ፣ ቲን እንደ ት፣ ዋት አይኤስን ኢዝ፣ ቲኤች አይን እንደዚህ፣ ኤስን ስ ዚስ፣ ዋት ኢዝ ዚስ ምን ማለት ነው? ይሄ ምንድነው? ይሄ ምንድነው ስንል ዋት ኢዝ ዚስ እንላለን ማለት ነው። ዋት ማለት ምን፣ ኢዝ ነው፣ ዚስ ማለት ይህ። ስለዚህ ዋት ኢዝ ዚስ ስንል ይሄ ምንድነው እያልን ነው ማለት ነው። ከዛ መልስ አይቲን ኢት፣ አይኤስን ኢዝ፣ ኤን እንደ ኤ፣ ፒኤን እንደ ፔ፣ ኤንን እንደ ን፣ ፔን ኢት ኢዝ አ ፔን ምን ማለት ነው? ብዕር ነው ወይም እስክሪብቶ ነው ብለን መለስን ማለት ነው። ኢት ኢዝ ስንል ነው እያለን ነው። ኤ ፔን ማለት ደግሞ ምንድነው? እስክሪብቶ ወይም ብዕር ማለት ነው። ያ ስለዚህ ኢት ኢዝ አ ፔን ስትሉ ብዕር ወይም እስክሪብቶ ነው ብለን መለስን ማለት ነው። ያ እንደዚህ ያደረጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ማሻሻል ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠብቀው እንደምላችሁ ቪዲዮውን ሳትሰለቹ እስከ መጨረሻ ማየትና መከታተል ነው ማለት ነው። ስለዚህ ዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ